ሰላም ጤና ይስጥልኝ ውድ የጃገት ቲዩብ ተከታታዮች፣ ዛሬ ይዤላችሁ የቀረብኩት ዓለም ላይ ከሚገኙት ውብና እጅግ አስደናቂ ስፍራዎች መካከል አምስቱን ነው። አብረን እንከታተል። የፉጂ ተራራ ጃፓን። የፉጂ ተራራ ጃፓን ውስጥ ከሚገኙ ከፍተኛ ቦታዎች ውስጥ የመጀመሪያው ነው። ይህ የፉጂ ተራራ በዓለማችን ከሚገኙ እጅግ አስደናቂ የቮልካኖ ቦታዎች ውስጥ አንዱ ነው። የተመጣጠነ ቅርጽ፣ ውበትና ሚዛን የሚያሳዩ ተራሮች ተፈጥሮ እንዴት በራሷ ላይ እንደተጠበበች ያሳያል። በተለይ በጸደይ ወቅት በአበቦች ዛፎች ሲከበብ የበለጠ ውብና ማራኪ ይሆናል። ማልዲቭስ። ማልዲቭስ በሺዎች የሚቆጠሩ ደሴቶች የተሰራ የባህር ላይ ገነት ነው። ነጭ አሸዋ ዳርቻዎችና ግልጽ ሰማያዊ ውሃ ይህም ቦታ ከምድር ላይ እጅግ ውብ ቦታዎች ውስጥ አንዱ ያደርገዋል። በተለይ ለእረፍትና ለመዝናናት ፍጹም የሆነ ቦታ ነው። ባንፍ ናሽናል ፓርክ ካናዳ። በካናዳ ሮኪ ተራሮች ውስጥ የሚገኘው ባንፍ ናሽናል ፓርክ በውብ ተራሮቹና በግልጽ ሐይቆቹ ይታወቃል። እንደ ሌክ ሊውስ ያሉ ቦታዎች ከተራሮች ጋር ተያይዞ እጅግ ውብ እይታ ይሰጣሉ። ለተፈጥሮ ወዳጆች ይህ ቦታ እውነተኛ ገነታቸው ነው። አማዞን። የአማዞን ዱር በዓለም ላይ ትልቁ ዱር ሲሆን የምድር ሳንባ ተብሎ ይጠራል። በዚህ ቦታ በሚሊዮኖች የሚቆጠሩ እጽዋትና እንስሳት ይኖራሉ። ከነሱም ብዙዎች በሌላ ቦታ ከቶን አይገኙም። ይህ የአረንጓዴ ዓለም ሙሉ በሙሉ በሕይወትና በሚስጥራት የተሞላ ነው። እጅግ ቀልብን የሚስቡ ትላልቅ አረንጓዴ እጽዋቶች፣ እንስሳቶች የተሞላ ስፍራ ነው። በአብዛኛው በብራዚል ይገኛል። ሳንቶርኒ ግሪክ። በኤጂያን ባህር ዳር ላይ ያለችው ሳንቶርኒ በነጭ ቤቶችና በሰማያዊ ጣሪያዎቹ ይታወቃል። በተለይም በፀሐይ መግቢያ ጊዜ ሰማዩ ወደ ቀይና ወደ ብርቱካናማ ሲለወጥ እጅግ ውብ እይታን ይሰጣል። ይህ ቦታ በዓለም ላይ ከሚገኙ እጅግ ውብና ሮማንቲክ መዳረሻዎች አንዱ ነው። ውድ ተመልካቾቼ፣ ከነዚህ አምስት ውብ ቦታዎች ውስጥ የትኛውን ወደዱት? የትኛውንስ በሕይወት ዘመኖ በጎበኘሁት ብለው ተመኙ? ኮሜንት ላይ ያስቀምጡልን። ላይክ፣ ሼር እና ሰብስክራይብ ማድረገው እንዳይረሱ። ጤና ይስጥልኝ።